እስካሁን ድረስ በዛ ጫካ ውስጥ ሆኖ አፍጥጦ እየተመለከተኝ ነው። አሁን ፊት ለፊት ያለው ጓደኛዬ አቤል ይሁን ወይም ሌላ ፍጡር ብቻ አላውቅም። ለ2 ደቂቃ ያክል አፍጥጦ ከተመለከተ በኋላ ቀስ ብዬ ጠየቅኩት። ስማ አቤል፣ እና ወደ ቤት እንሂድ። ምንም አልተናገረም። አቤል ደህና ነህ አይደል? አሁን ግን አንድ ነገር ተናገረ። እዚህ ምን እንዳለ አታውቅም። ና ላሳይህ። አሁን ላይ አቤል የሆነ ነገር ያሰበ ይመስላል። ምንድን ነው? ና ላሳይህ፣ ፍጠን። በጣም ደስ የሚል ነገር ነው። አንገቴን እየነቀነቅኩ መለስኩለት። አይ ይቅርብኝ፣ ባይሆን አንተና ቆጣ ብሎ ተናገረ። ና ግባ አልኩህ። በቃ አቤል አንተና፣ እኔ ወደ ቤት ልሂድ፣ ፈገግ ብሎ ተናገረ። እንዲህማ በቀላሉ መሄድ የለም። አንተ ወደዚህ ጫካ ካልመጣህ እኔ በግድ ላስገባህ እገደዳለሁ። ከዛም በኋላ በድንገት እየሮጠ መምጣት ጀመረ። የዛኔ ነበር እኔ የማውቀው አቤል እንዳልሆነ ያወቅኩት። አይኑ በጣም ቀልቶ እንዲሁም ደግሞ ልብሱ ተቀዳዶ ነበር። በእጁም ስለታማ ቢላ ይዞ እየሮጠ ወደ እኔ ሲመጣ እኔም ባለ በሌላ ኃይል መሮጥ ጀመርኩ። ያ ጓደኛዬ የሚመስለው ሰውዬ ሲሮጥ በጣም ፈጣን ቢሆንም ነገር ግን ፈጣሪ ይመስገንና እግሮቼ ለዛ ሰውዬ አሳልፈው አልሰጡኝም ነበር። ከሩቅ መብራት አይቼ ወደዛ ቦታ በሮጥ ጀመርኩ። ጮቴንም ሰምተው ነው መሰለኝ ሰዎች ከዛ መብራት ከበራበት ቤት መውጣት ጀመሩ። ከዛም እነዛ ሰዎች ከተሰባሰቡ በኋላ በአንድ ላይ አንድ ደሜን ያቀዘቀዘውን ነገር ተናገሩ። ወደ ጫካው ተመልሰህ ግባ።